የበረሃው የውሃው መነሻ ግበዛ ተጠቃሚ ያው ጫዘና ይባላል። ያው ምን ፈልገው ያው ለወደፊቱ በዚህ አይነት ልንሰራ ባይሆን ቁጥጥር ቢደረግ ጥቅሙማ የሚታየው እንኳን ካላኑ ተሰርቶ ቀርቶ የተወሰነ በየጫፉ እየዘራሁ ነው የምኖረው እኔ ለራሱ ጥቅሙ የት ነው ያለው። አሁን ግን ያው ተስፋ ሙሉ ተስፋ አለን ለወደፊቱ። አሁንም ያው የምታዩት ነው እዚያ ጥቅል አለ እዚህ ሽንኩርት አለ ያው እንጠቀማለን ብለን ተስፋ ያደረግንበት ነው እና ጥቅሙ በጣም ጥቅም አለው። ያሁኑማ በጣም ደስ እያለን ነው። ያው ለወደፊቱ ሙሉ ለሙሉ የሚዘራ ነው። አሁን ቅርንጫፌ ነው። ወደፊቱ እንግዲህ ካላባችን ተሰራ ሀመር አንስተን ሀሳባችን ወደ አታክልት ነው እና ጥቅሙ እንግዲህ እንደልባችን እንሆናለን ብለን አስበናል። መልካሙ ማሞ እባላለሁ ከአዲስ አበባ ዲጎ 01 ቀበሌ ከቀበሌ ከ01 ቀበሌ ወለህ ማርያም ነው ልጁ ጎጤ አዲስ አበባ ዲጎ ይባላል። ዞሮ ግን የምንሰራው በካላን ጠለፋ ስራ ነው። ዞሮ ያው አሁን እየተጠቀምን ነው። ጥሩ ነው ያለው ሁኔታ ለነው። ካላኑ ማጠላለፉ ሸጋ ነው። በቀደም ውሃ በይሰርጎ እየቀረ ነበር። አሁን ግን ቀጥታ ተፈለገው ቦታ ደርሶ በ30 ደቂቃ ወይም በ15 ደቂቃ እየደረሰ ሰውየው የፈለገውን ነገር እየሰራ ነው። ዛሬ ጥሩ ሁኔታ ላይ ነው ያለ ነው። ይሄ ነገር ግን ዘለቄታው ታች መጨረሻ ጠበሉ ላይ ድረስ ቢሄድ ይሄ አሁን የተጀመረው ጅምር ብዙም ገበሬ ይለወጣል፣ ሀገራችን ትቀየራለች፣ ሰው ህዝቡ ይለወጥልናል ብዬ ገምታለሁ። በይው ባጭሩ ከሚቀጥ ድንቅ ሆኖ ይለቅና ሁሉም ሰው ተጠቃሚ ይሁን። ሌላ ቦታዎችም አሉ የሚጠለፉ እንደዚህ ብዙ ውሃ ዝም ብሎ እየፈሰሰ ነው። ያም መንግስት እንዳሁኑ አይቶ በደንብ አድርጎ አይቶ ቢያወጣውና ቢያየው የተሻለ ነው። ህዝቡ በደንብ ይለወጣል፣ እንደ ሌሎች ሀገሮች እንደምንሰማቸው እንቀየራለን የሚል ሀሳብ አለ። መንግስት ይህን ክትትልና ቁጥጥር አድርጎ ወንዞችን አግድሞ የሚፈሱ ውሃዎችን ጠልፎ ወደ ተግባር ወደ ጥቅም ቢያውልልን ይህን ለማሳሰብ እፈልጋለሁ። አሁን በፊት ምን ዝም ብዬ ሽምብራ ምናምን እያሉ ይቋል ባረባ ነገር በ2 ከሻ በ3 ከሻ ዛሬ ግን እስከ 50-60 ሺህ ብር አግኝቻለሁ። አሁን በፊት ካለፈው ወርሃትና ካለፈው ዘመናት አሁን በይወርሃት ይሄ ውሃ ተጠልፎ ገባ ወዲህ ያገኘሁት ጥቅም ምንም አሁን ሽምብራና ስንዴ ለቅቄ ወደ አትክልት ዞሬ አትክልት ነው ያመረጥኩት። ስሜ መምህርት ለምለም ዋኘው እባላለሁ። በዋግኽምራ ዞን በሰቆጣ ወረዳ በ020 ቀበሌ ስሬን አንደኛና መካከለኛ ደረጃ ትምህርት ቤት የ1 እስከ 4 የተፈጥሮ ሳይንስ መምህር ነኝ። አሁን እያስተማርኩ የምገኘው የ4ኛ ክፍል ሳይንስ ትምህርትና የ1ኛ ክፍል ሳይንስ ትምህርት ነው እና ይሄ ምገባ ወተት ለህፃናት ለአንደኛ ክፍልና ለኦክላስ እየተጠቀምን እንገኛለን። የአንደኛ ክፍል በሳምንት 3 ቀናት ለኦክላስ ደግሞ ሳምንቱን በሙሉ ከሰኞ እስከ አርብ እንዲጠቀሙ እናደርጋለን። አንደኛ ክፍሎች
በሳምንት 3 ቀን የምናስጠቅማቸው ሌላ ምገባም ተጨማሪ ስላለን ሰኞን፣ ሮብን፣ አርብን አንዳንድ ቀን ጋብታዎች እየሰጠን 3 ቀን እናስጠቅማቸዋለን። ሌላ ምገባም ስላለን ማለት ነው። እና ይሄ ምገባ ይሄ ወተት ለኛ እንደ እስራኤል ትምህርት ቤት እንደ አንደኛ ደረጃ ትምህርት ቤት ብዙ ህፃናቶች አለን። ሰፊ ቀበሌ ነው። በጣም ብዙ ሰፊ ቀበሌ ብዙ ማህበረሰብ ያለበት ቀበሌ ነው እና ብዙ ህፃናቶች እንደምታዩ ይገኛሉ። ጠዋት ላይ ሀገራችን በአሁኑ ዓመት ብዙ አዝመራ ስለሌለው ድርቅና አስመልክቶ ህፃናት ወደ ትምህርት ቤት ሊሄዱ ጠዋት ላይ ቤተሰቡ ከማመስ ምን ከማለት ማቴሪያል ይዞ ወደ ትምህርት ቤት ቀጥታ እንዲያስቡ ያደርጋቸዋል። ወላጆችም ህፃናቶች ተቸግረው ወይ መንገድ ላይ እንዳይርባቸው ወይ ትምህርቱ እንዳይገባቸው ብሎ የሚሰቀቁት ነገር የለም። ቀጥታ ማቴሪያል በማዘጋጀት ወደ ትምህርት ቤት ልጆችም ወላጆችም ይሄን ነው የሚያስቡትና ተጨማሪ ምገባ አለን። እንደኛ ትምህርት ቤት እድለኛ ነው ብዬ ነው የማስበው። የእስራኤል አንደኛ ደረጃ ትምህርት ቤት እድለኛ ነው። በዚህ በወተቱ በዚህ በምገባው ብዙ ህፃናት ወደ ትምህርት ቤት እንዲመጡ ትምህርታቸውን እንዲከታተሉ እንዳይርቧቸው መሀል ላይ የሚቆርብ ተማሪ እንዳይኖር እና ተከታትለው ትምህርታቸውን እንዲማሩና ማህበረሰቡንም ከትናንሽ እንትኖች ላይ የሚቆጠብ ነገር ነው የሚታየውና ይሄ ድርጅት ይሄ ላሞችን የላከልን አፍሪካ ልማት ባንክ አፍሪካ ልማት ባንክ የሚለው እና በሰቆጣ ደግሞ ዲክላሬሽን ወይም የቃል ሰቆጣ ቃል ኪዳን ድርጅት እና የሚያስተባብሩ ከላይ ጀምሮ እስከ ታች እስከ ወረዳው ድረስ የሚያስተባብሩ የድርጅት ተጠሪዎቹን በጣም እናመሰግናቸዋለን። ከሌሎች ትምህርት ቤቶች በተለየ የእስራኤል ትምህርት ቤት የእስራኤል ማህበረሰብ በዚህ በላሞች ወተት ህፃናት እንዲጠቀሙና ትምህርታቸውን ተከታትለው እንዲማሩና እንዲመጡ ያደረገልንን ድርጅቱን በትምህርት ቤቱና በአጠቃላይ በማህበረሰቡ ስም እና በእስራኤል አንደኛ ደረጃ ትምህርት ቤት በህዝቡ እና በትምህርት ቤቱ ስም ማመስገን እፈልጋለሁ።